هنا ክላስ ይልቋል ይቀጥላል ማለት ነው እና ከዛ በኋላ ከሴትየዋ ጋር እንደዛ ግሬን እጂን በፕላስቲክ ልብልብ አድርጎኝ ማለት ነው ሄጄ ጠፋሁ ከሷም ጋር ድጋሜ ማለት ነው ድጋሜ ጠፍቼ እየራበኝ መንገድ ላይ ቡሌ እየለመንኩ እግዚአብሔር ነው የምልሽ ቡሌ በጣም ስጋ ማረኝና ቡሌ ለመንኩኝ ማለት ነው ትራፊክ አለው ስጋ ነው የምፈልገው በነገራችን ላይ በዛን ሰዓት እንጀራውን አልነበረም ስጋውን ነው የምፈልገውና ስጋውን እስኪ ስጡኝ አልኳቸው ማለት ነው እና ስጋ የለንም ብሎ ወረወሩኝ እነዚህ ደግሞ አለድሜያቸው እያረገዙ እየመጡ ዝሳ አስቸግራሉ ምናምን ብለው ሸዋረ ቤት ላይ ነበረ ነው ያወረኩት ገፈተሩኝና አስወጡኝ ከዛ ተስፋ ቆረጥኩኝ መጨረሻ ማለት ነው መድኃኒት ዋጥኩኝ መድኃኒት ያስወጣል ተብዬ ጸበል ጠጣሁኝ ጸበሉም አላስወረደውም እምነት ጠጣሁ እምነቱም አላስወረደውም ሞሬ አድቋል ልጁ እዛ ያንኩል አደረኩ ምንም ነገር የለም ተመልሼ የሆነ ሰው አገኘው በቃ እንደዚህ ነኝ እናቴ ጋር ሄድ አሁን ደግሞ አባቴ የባሰ ይገላታል በቃ እናቴ ከምትሞትብኝ እኔ እዚህ ጋር ደስተቃይ ብየው ገባሁ ከመኪናው ማለት ነው ከዛ አይ እዚህ እኮ የሚያዋልዱ እኮ አሉ አንቺ እንደውም ያስጠጉሻል ቢያንስ መስራት ትችያለሽ ልጅ ነሽ ሰሃ ምናምን እያጠብሽ ለምን አርማኔ ሆስፒታል አለ እዛ ገብተሽ ሴቱ ማዋለጃ አለ ለእናቶች ምግብ ስታቀርብ ሰራተኛ አለች እዛ ቤት ውስጥ መሰራ ለእሷ እንድጋ ያገሻ ከሷ ጋር ስሪ ያሉኝ ማለት ነው እሺ ብያት እየሰራው እያለሁ አሁንም በቃ እሱን ካላየሁት መዋል አልችልም እዛም ሆስፒታል ያን ሁሉ ነገር አድርጎብኝ እሱን ካላየሁ መዋል አልችልም ደም ነው የሚያስተፋኝ እሱን ካላየሁት ማለት ነው በቃ ወደ ለሚለኝ ደም ነው ከዛ ያቺ ልጅቷ ሁሉ ጊዜ በተክርስቲያን ይዘት ይሄድ ነበር ሆስፒታል ተገባው በኋላ ማለት ነው ይዘት ሄዳለች በቃ አይዞሽ በቃ ለኪዳነ ምሕረት ንገሪያት ላይ ነበር ሁሉ ጊዜ ማለት ነው ከዛ ያው እንግዲህ ዘጠኝ መሙላት አይቀርም ሞላ እሱንም እየወጣሁ በድብቅ ከሆስፒታሉ እየጠፉ በድብቅ አገኘዋለሁ በድብቅ ማለት ነው እሱ ሳያየኝ እኔ ግን አይቼው እመለሳለሁ ከዛ እንደዛ ያደረጉ ዘጠኝ ወር ሞላኝ ልጁ ተወለደ ልጁ ሲወለድ ከዛ ቤተሰብ ይፈለግ እዚህ አትቀመጥም ተባለ እንደውም አባቴ ጭምር እስከማፈላለግ ጀመሩ ማለት ነው እኔ በቃ ኦሬዲ እሞታለሁ ብዬ ነው ያስኩት አንደኛ ልጅ ናት ተብሏል ቢያንስ ወይ ደብረ ብርሃን ሄደው ወይ ደግሞ ጥቁር አንበሳ ነው ሄደው ወልዶ ተብያለሁ እኔም በቃ በጣም የሚያስፈራ እርግዝና ነበር ማለት ነው በቁመቴ ላይ አብሶ በጣም በቃ የሚያስፈራ እርግዝና ነበር ከዛ እሞታለሁ ብዬ ስላሰብኩኝ ቢያንስ ለእናቴ አድራሹ ሙሉ ለሙሉ ሰጠኋቸው በቃ የተወለድኩበትን ያደግኩበትን የእናቴን የአባቴን ስራ ሁሉንም ነገርኳቸው እነሱ ልክ ወልጄ በስምንተኛው ቀን አባቴን ማፈላለግ ጀመሩ አይ አባቴን አይደለም አባቴ አላስረገዘኝም እናቴም አላስረገዘኝም ያስረገዘኝን ሰው ብቻ ነው እንድትይዙ የምፈልገው አልኳቸው ማለት ነው ከዛ አይቻልም አባትሽ ነው ተባለ በቃ ወላጅሽ ናቸው ወላጅሽ መጥቶ ነው የሚወስድ እኔ ከወሰዱ ደግሞ እዛ ግርፈውን አልችለውማ የሰፊቱን አልችለውም እዛ እና ገጠር ቦታ ብሄድ የምር በአንድ ቀን ነው የሚደፉኝ እንኳን ልጅ ይዤ ማለት ነው ከዛ አሁንም ድጋሜ ሆስፒታል ደግሞ በአጥር በሽቦ ውስጥ አምልጬ ጠፍቼ አዲስ አበባ ላይ ሄጄ እንዳጋጣሚ የሆነ ሴትዮ መታ ብር ሰጥተኝ ነበር 100 ብር ማለት ነው እና ቀጥቀጥ በዛን ሰዓት 70 ብር ነበረ ከደብረ ሲና አዲስ አበባ ድረስ ማለት ነው ከዛ ያችን ብር ከፍዬ የ20 ብር ዳቦ ገዝቼ ሄድኩኝ አዲስ አበባ ከዛ ላምበረት ቁጭ ብዬ በቃ ዝም ብዬ እንበየ ነው የምወርደው ብርም ስጡኝ አልልም ምንም አልልም ልጁን ታቅፉ ልጅሽ መታቂው ሰው አለ ወይ ዝም ብለሽ ማንንም አላውቅም በቃ እኔ እንደሽ ጎዳና ላይ ቁጫሽ አስፋልት ላይ ጎዳና አስፋልት ላይ ነው ቁጭ አልኩት እግዚአብሔር ምንም አላ አስፋልት ላይ ሄጄ ቁጭ አልኩት አስፋልት ላይ ተቀመጥኩ አንዲት ልጅ አገኘችኝ ምን ሆነሽ ነው እንደዚህ ሆኜ ነው አልኳት በቃ እንደዚህ ሆነሽ ከሆነ ትክክለኛ በቃ ፈጣሪ ፍርድ
ማለት ነው ልጅ ሳትወልጂ ነው የሄድሽው አዲስ አበባ አይደል እና ወልጄ ወለዱሽ እዛ ነው ምጥ ላይ ሆነሽ ነው የምትሞቺ ስለመሰለሽ የቤተሰቦችሽን አድራሻ የሰጥሻቸው ስለመሰለሽ ነው ከዛም ከዛፊ ከወለድሽ በኋላ ስጠፊ ህፃኑን አቅፈሽ ነው ቅጥቅጥ ላይ ተሰቅለሽ ከደብረ ሲና አዲስ አበባ የገባሽው ህፃኑን አቅፈሽ ህፃኑን አቅፊ በወለድሽ በስንት ቀንሽ ማለት ነው በአስረኛው ቀኔ በወለድኩ በ10ኛው ቀኔ እስቲሽ ተደርጊያለሁ እስቲሽ አለ በ3 በኩል ነው እስቲሽ የተደረግኩት እሱ ሹቦ ይወጋኛል ግን ምንም አልመሰለኝም ብቻ አባቴን እንዳላየው ነው በቃ አባቴን እንዳላየው አባትሽን ፈርተሽ ኃይለኛ ስለሆኑ እናትሽንም ስለሚደበድቡ አባትሽ ፍራቻ ነው መጀመሪያም ከቤት የጠፋሽበት ምክንያት እኮ የአባትሽን ፍራቻ ነው ከዛ ሄጄ ስለዚህ አሬ የሚያስባል ኩል በስኪታ ብላ طيب ሚውት አድርጊው ሚውት ላድርግልሽ ወይኔ ግን የሴት ልጅ ሲሆን ቤተሰብ ጥሩ አይደለም እንደዚህ የልጆች ህይወት ይበላሻል ከቤት ጥለው ይጠፋሉ ይኸው እንደዚህ በ3 ወንዶች ተደፍራ አርግዛ የልጇ አባት የትኛው እንደሆነ አታውቅም ስቃይ መከራ የሚወርደው ልጅ ላይ ከወለዳችሁ አይቀር ልታሳድጉ ለምንድን ነው እንደዚህ መቀጥቀጥ መደብደብ መደባደብ ስፔሻሊ ደግሞ የሚጠጡ አባቶች ሰክረው ገብተው ሚስቶቻቸው የሚደበድቡ ልጆቻቸው አይምሯቸው ትክክል አይሆንም እናታቸው ባትሰክሮ ገብቶ ማታ ማታ ሲረብሽ ቤት እናትን ሲመታ ሲያዩ ልጆቹ ጤነኛ አይምሮ አይኖራቸውም በቃ መቼ አድገን ከዚህ ቤት ወጣን ነው የሚሉት ላይ በቃ እና አባት ሁሉ እንደዛ ነው የሚመስላቸው እንደዚህ ቢደፍሩ ወዶች ደግሞ ምን እየሆኑ እንዳደጉ አላውቅም ምን አይነት እናትና አባት አሳድጓቸው ደፋሪ እንደሚሆኑ አላውቅም እንጃ ቢውስ ሲደረጉ ሲደበደቡ አድገው መሰለኝ ድብደባ ከፈቻት እሷ መክፈት ትችላለች መዳም መታባት ነው ጋይስ ማሬ መተሽ ከሆነ ሚውትሽን ማብራት ታቂበታለሽ ጋይስ ኮፒ ሊንክ አድርጎ ሪፖርት እያደረጉብኝ ነው ኮፒ ሊንክ አድርጎ በደንብ ኮፒ ሊንክ አድርጎ እንትንላት ነው ሴትዮዋ ልትወጣ ነው እና ልጁ ልብስ እያለበስኩት ነው ይቅርታ አልበሳሹ ስጫት እና ሴትዮዋ ስትወጣ ትቀጣያለሽ ችግር የለው አንዴ ከተደፈረች ሴት ልጅ የሚባል ነገር ከመጣ እድሜ ልኳን የዛን የመደፈር ጥላቻ ልትረሳው አትችልም ያን ቁስል ሁሌ ልጇን ባየች ቁጥር ራሱ ታስታውሰዋለች ልጇን ባየች ቁጥር እንዴት ሆና ያንን ልጅ እንዳመጣችሁ ታውቀዋለች ለ5 ደቂቃ ስሜት ብሎ ሴትን ልጅ የዘላለም ቁስል መስጠት 5 ደቂቃ ለማይሞላ ስሜት ብሎ ሴትን ልጅ የዘላለም ጠባሳ የዘላለም ቁስል ሁሌ ማትረሳው ነገር መስጠት ልጅ ከተፈጠረ ሁሌ ማትረሳው የሚያንን ቁስል አቦ ሪፖርት እያደረኩ ነው ያ ይታየኛል እኮ አየሽ እሺ ማሬ ሰጫሽ ኮፒ ሊንክ አድርጉ ምንም እያደረግን አይደለም እዚያ ስለ ሃይማኖት አላወራን ስለ ብሔር አላወራን ስለ ሴቶች ነው ያወራነው ሴት ነን ስለ ሴት ይመለከታል ስለ ሶራ ማለቻት ጋይስ ይሄ ችግር እኮ አሁን አልፎ አረብ ሀገር ነው ያለችው ግን ቁስሏን መታከም ፈልጋ ነው ኮፒ ሊንክ አድርጉ ግን ሀቡ ምን አድርገሽ ነው እንደዚህ የሚወርድብሽ ፍቅር ስለሆንኩኝ እዚህ ምድር ላይ ብር ብቻ ነው ሁሉም ሰው የሚወደው ማሪ ሁሉም ሰው ይወደደኝ ብቻ ግን የማያልፍ ነገር የለም ዘመን ደዋለል ክልሽ ይላል አረብ
በዘመን ደወለልክልሽ ማለት ጊዜ የሁሉ ነገር መድኃኒት ነው። በጊዜ ቀስ እያለ እየደበዘዘ እየፈዘዘ ይመጣል እያንዳንዱ ጠባሳ። በ3 ወንዶች መደፈር 2011 ላይ ወደ ቤተሰብ ሄድ መረጥኩ። ቤተሰብ ሄድ ለምን ስደት አልገባም? መጀመሪያ እሱ ማለት ነው ወንደላጤ ቤት ስትሰሪ አመት ሙሉ ስትሰሪ አያስቸግርሽም ነበር? ሰውዬው በደንብ ነው የሚያስቸግረኝ። በደንብ ማለት ነው በደንብ ነው የሚያስቸግረኝ። አመት ሙሉ ታዲያባት ምንም አላረገሽም? ማስቸገር ብቻ እንዳደርጉኛል። በደንብ እንደፈለገው እኔም መቃወም አልቻልኩም። ምክንያቱም ከወጣ በረንዳ ላይ ነው። አዲስ አበባ ደግሞ ብዙ ብዳለ ይባላል። በቃ ያለ ደሞዝ እንደገና ገላሽንም እየተጠቀመ ጨካኝ ነው።